ኃላፊነትን ወሰደ። ከዛ በኋላ ምንድነው ያደረገው? ከኃጢያቱም ከሄደበትም ምን ሆነ ይላል? ተመለሰ። ያንን ሁሉ ጨርሶ አይ በቃ እኔ አባቴን ይቅርታ ጠይቄያለሁ፣ ኃጢያትን ተናዝዣለሁ፣ ላጠፋሁት ነገር ኃላፊነት ወስጃለሁ፣ ከዚህ በኋላ መሄድ አያስፈልግም ወደ አባቴ ቤት አላለም። አንዳንድ ሰው እንደዛ ነው የሚያደርገው። በቃ ከሰው ጋር ታርቄያለሁ፣ ከእግዚአብሔር ጋር ጨርሻለሁ፣ በዩቲዩብ ቁጭ ብዬ ቃል መስማት እንጂ ቸርች መሄድ አያስፈልግም። የምን ቸርች መሄድ ነው? እንደዛ እያደረገ ነው የሚያጠፋው። ክብር ለጌታ ይሁን። ይሄ ልጅ ምን ተማምኖ ነው? ገና ልጅ አይደለ ወጣት አይደለ ካላችሁ የተሸከመኝን የእግዚአብሔርን ቃል ተማምኜ ነው ይሄን ማውራው። እዚህ በመምጣታችን ብዙዎቻችን ተጠቅመናል። ቸርች ምን ቸርች ማድረግ ነው? ቁጭ ብሎ ሪሞት ኮንትሮል ይዞ በቃ እየቀያየረ ማለት ነው። ይሄ መዝሙር ይለፍ ሰውየው እኮ በስንት ጸሎት ነው ያወጣው። አይ ይሄኛውንማ በቃ ይሄን ስብከት ይላል ቁጭ ብሎ በስንት ጸሎት ጌታ ሆይ መልእክት ብሎ ሰውየው አሁን እኔ ያገለገልኩትን በዩቲዩብ አንድ ሰው ይሄ ደግሞ ምን እያለ ነው ያሳልፈኛል ማለት ነው። እንደዛ ያደረጉ የሚኖሩ ሰዎች አሉ። ኖ ይሄ አይደለም። ኃላፊነትን ከወሰድክ በኋላ መምጣት አለብህ። እዚህ ማየት አለብህ። ራስን ከወንድሜ ጋር እንዴት ነው ሲጋጭ ምን አይነት ጩኸት ነው የሚሰማው ማለት አለብህ። ካልሆነማ አንድ ሰው ሲናገር ስለ አንቨርሰሪ ያከበረ ነው ከባለቤቱ ጋር 30 ዓመት የኖረበትን ማለት ነው። ዋው 30 ዓመት ሙሉ ይሄው በቃ ተጋጭተን አናቅ፣ ተጣልተን አናቅ፣ እንዲሁም ተኮራርፈን አናቅ፣ ምን የመሰለ ትዳር መሰለ ይላል ማለት ነው። እሷም እንደዛ ምን የመሰለ በቃ ባሌ ቀና ብሎ አያየኝም፣ በቃ ሁሉንም ነገር ተስማምተን አንድም ቀን በቤታችን አንድ ነገር ሳይፈጠር ይሄው ኖረናል 30 ዓመት። ከዛ በጣም የሚገርም ነው። እሺ ስራክ ምንድነው ብሎ ሲጠየቅ ሰውየው አለ ስራዬ ረጅም መንገድ የሚሄድ ትራክ መንዳት ነው አለ። በስንት ቀን ነው ቤት የምትመጣው? በአመት አንዴ። በ30 ዓመት የተያዩት 30 ቀን ብቻ ነው። በአመት አንዴማ እየመጣ የምን ጥል አለ ቤት ውስጥ? አብረህ ሳትኖር 30 ዓመት ኖር ያለው ማለት አይቻልም። እና አንዳንድ ሰው በቃ ርቀቱን ጠብቆ እንደ ኮቪድ ጊዜ ማለት ነው አሁንም ባይወጣ ርቀቱን ጠብቆ ስለሚኖር እኔ ከሰው ሁሉ ጋር ሰላም። ያንተ ሰላም ይለካው እዚህ ስትመጣ ነው። እዚህ መጥተህ ስትነካ ነው የሚል ታወቀው እንጂ ሩቅማ ሆነ በምን እናውቃለን? ስለዚህ አሁንም ሩቅ ያላችሁ በዩቲዩብ እና በፌስቡክ የምታዩት ማለት ነው ሰላም ነኝ ብላችሁ ያለ